ሄሎ ጤና ይስጥልን። እንዴት ናችሁ? እንደምን ናችሁ? ይህንን የኢንጂነር ይልቃል የሚባል ዥልጥ ሰውዬ ትንሽ አስተያየት ልሰጠው ፈልጋለሁ። በእርግጥ እኔ እንደ ፖለቲከኛ ከማላያቸው ሰዎች ውስጥ አንዱ ነው። ወግ አዋቂ ማለትም አይቻልም። አዘብርር አይነት ነገር ሰው ነው ወይ ደግሞ የቡና ወሬ እናቶች በክፍለ ሀገር ተቀምጠው ቡና እየጠጡ እንደሚያወሩት አይነት ጨዋታ የሚያወራ ሰው ነው እና ይህንን ኢንጂነር ይልቃል የተባለ ሰውዬ አንድ ሶስት ሀሳቦች አንስቼ ልተቸው ፈልጋለሁ። የመጀመሪያው አጋርነትን በሚመለከት ህወሓትን መፍራት የለብንም፣ እንደ ድሮ አይደለም፣ አቅም የለውም ምናምን የሚል ነገር። ሁለተኛው ደግሞ አልቲሜት ጎላችን አብይ አህመድን መጣል ብቻ በሚል ትኩረት። ስለዚህ ታክቲካል አጋር፣ ስትራቴጂክ አጋር የሚለው አብይን ከመጣል ጋር ብቻ በተያያዘ እንጂ ስለ ፊውቸር ሊከሰት የሚችል ነገር ያው እሱም ሾርት ሳይት ነው፣ ማውራትም አልፈለግም። ስለዚህ ሰውዬ ቅዠታም ነው። በመጀመሪያ ህልውና ትግል የሚል ሶስተኛ ጨምሮ ተጠቅሟል። ህልውና ትግል በአፋብን ውስጥ የለም። ህልውና ትግል ቆሟል። የመጀመሪያው ግን ከወያኔ ጋር ግንኙነት መደረግ የለበትም የምንለው ሰዎች መርህ፣ አንደኛ ወያኔ መሰረታዊ መርኋን ስላለቀቀች ከአገዛዙ ጋር የፓወርና የሪሶርስ ሽኩቻ እንጂ ያላት የብሔር ፖለቲካ በመቀጠሉ የአማራ ዘር ማጥፋት በመቀጠሉ ስለተስማማች፣ አንድ ይህም በአደባባይ በይፋ ስላልተናገረ፣ ሁለተኛ ቢናገርም ከዚህ በኋላ አይሆንም። ምክንያቱ ደግሞ ምንድን ነው? ወያኔን ወደፊት ለማምጣት በሚስጥር የአማራ የማትፈልጋቸውን አመራሮች በመጀመሪያ ወያኔ ጦርነት ጊዜ የተጣሏትን የገጠሟትን የመከቷትንና ለአማራ ኃይል ይሆናሉ ያለቻቸውን በሚስጥር ስላጠፋችና ያንን እንዲያጠፉ ትእዛዝ የሰጠቻቸው አካላት ተስማምተው ወንድሞቻቸውን አጥፍተው ለአማራ የማይታመኑ መሆናቸውን ለወያኔ ታማኝ መሆናቸውን ስላሳዩን፣ ስለዚህ ወያኔን አንድም ሰው ቢሆን ሊገዳደራት የሚችል ሰው ሳይሆን ያላት የራሷ ሰው ስለሆነ የራሷ ከራሷ የምታደርገው ጋብቻ አንቀበልም፣ ቢያንስ እውቅና አንሰጥም። አንዱ ይሄ ነው። ሁለተኛ ህልውና ትግል የሚለው በፖለቲካ ትግል ከተቀየረ ቆይቷል። ለዚህ ነው ወያኔ ጋር ኦነግ ጋር እንሰራለን፣ መንግስት መጣል ነው አላማችን ምናምን የሚለው የህልውና ትግል ሳይሆን የትጥቅ የፖለቲካ ትግል ብቻ፣ ከህልውና ወጥቶ ፖለቲካ ትግል ብቻ ስለሆነ ነው የምንገደለው፣ በርዕዮተ ዓለም ጭምር የምንገደለው፣ በትግል አስተሳሰብና በመዋቅር ጭምር መሆኑን የከዳ ስለሆነ። ሌላው አፋብን ሲመሰረት ይህንን የወያኔ ሀሳብ ተቀብሎ በሰነድ ጽፎ ሁለት ግምገማ አድርጌ ሰነዱን ደብቀውት እንደቀሩ ታውቃላችሁ። ያ ማለት ወንድሞቻቸው መግደል ቁጥር አንድ ታማኝነት አሳዩ። ያው ስልጣን እንሰጣቸዋለን ብለዋቸው ሊሆን ይችላል። በእኔ አተያይ ንዑስ ማንነቶችም ናቸው ብዬ ነው የማስበው። አማራ ውስጥ ያሉ ግን አማራ ያልሆኑ ሰዎች ናቸው ይህን እያደረጉ ያሉት ብዬ አስባለሁ። ሌላውና ዋናው ምክንያት ጎጃሞቹ ከ3 ዓመት በፊት ነው ከወያኔ ጋር ግንኙነት የጀመሩት። ለዚህ ትልቁ ምክንያት አንዱ እንዳልኩት ንዑስ ማንነት የሚበዛባቸው አመራሮች ስላሏቸው ሊሆን ይችላል። ዋናውና ሁለተኛው ግን የብሔር ፖለቲካን በመቀበልና የጎጃም ባለሀብቶች ኢንፍሉዌንስ ነው። ሶስተኛውና ዋናው በወያኔ የመጀመሪያው ጦርነት ጊዜ ሩቅ ስለሆነ ጂኦሎኬሽኑ ስላልተወረሩ ወሎና ጎንደር፣ ሸዋን የተጎዳው ችግር የለውም በሚል እሳቤ ነው። አራተኛው የማንቀበልበት ምክንያት ህዝባችንን ስለሚከፍል ነው። ያልተመካከረ አንድ ላይ ያልሆነ አማራ ብቻውን ሄዶ አጋርነት ፈጥሮ መጥቶ ኑ ተቀበሉን የሚል ጥያቄ ነው የመጣው። ይህም ደግሞ የወልቃይት የጎንደር ሰዎች ስጋት አለባቸው፣ አልተቀበሉትም። በምተችበት አለ የወልቃይቶቹን የጎንደሮቹ ሰዎች፣ እሱን ለጊዜው ላቆየውና ግን ደግሞ አንድ እውነት አላቸው። እኛ ሳንመክር የጎጃሙ ኃይል ሄዶ ስለተስማማ እንቀበል ማለታቸውን ይችን ፖይንት ወስድላቸዋለሁ። ስጋታቸውም ደግሞ ልክ ነው። የእነሱ ስጋት አሁን እኔ በዘረዘርኩት ምክንያቶች ሳይሆን በጎጣቸው ምክንያት መሆኑ ተቀባይነት ላይኖረው ይችላል። ስለዚህ በዚህና በመሳሰሉት ጉዳዮች እነ ኢንጂነር ይልቃል የሚባሉት ሰዎች አማራውን ፈሪ ነው፣ ቅዠታም ነው፣ እንኳን ለጸብ እንኳን ለአጋርነት ለፍቅርም ፍርሃት አያስፈልግም፣ ስለ ፍርሃት ስላለበት ነው ምናምን ነው የሚል ነገር አቅርበዋል። አይደለም። አንደኛ ኢንጂነር ይልቃል ደንቆሮ ስለሆናችሁ እናንተ አማራውን ለመከፋፈል ጎንደሬውና ሌላውን ለማስቆጣት በጎን ሄዳችሁ የፈጠራችሁት የጎጃምና የወያኔ ዝምድና ለአማራ አጋርነት ወይ ዝምድና ሊሆን አይችልም። ጎጃምን አትወክሉም። በነገራችን ላይ በጎጃም ስም ያላችሁ ፖለቲከኞች ይቅርታ፣ ጎጃም ይልቃል ስለተጠቀምኩ
በጎጃም ስም ያላችሁ ንዑስ ማንነትም ሆነ የወያኔ ፖለቲከኞች እናንተ በግል የፈጠራችሁትን አጋርነት አማራ ካልተቀበለን የምትሉት ከ3 ከ4 ዓመት በፊት ነው። ይሄንን እኛ የምናውቀው ተናግረናል፣ አጋልጠናል። እዚህ ውስጥ እጃችን አናስገባም። ሌላው አንዳንድ ሰዎች መታችሁ ለምንድን ነው ስለ ፋኖ ምናምን ተቀዛቅዘዋል ፋኖ ላይ በተመለከተ አስተያየት የምትሉ ሰዎች አላችሁ። ፋኖ ላይ መዋቅሩ ላይ ነው ችግራችን ያለው። እኛ ፋኖ መሬት ያለው ፋኖ ከ2 ከ3 ዓመት በፊት ለህልውናውም ሲዋጋ የነበረው እሱ ነው። የታጠቀውም ቀድሞ ነው። አሁን የመጡት የጎጃም ባለሀብቶችና የጎጃም ሰዎች ከወያኔ ጋር ነው የተቆጣጠሩት። ፋይዳ ይሰጣል ብለን አናስብም። አብይ አህመድ የሚሆን እነዚህ ወያኔዎቹ እንደ ኢህድን አይነት ክልሉን ሊሰጡት ይችላሉ። ስርዓቱ መቀየር ግን አይችልም። ከህልውናም ወጥቷል። አሁን የፖለቲካ ትግል ነው። የጎጃምና የወያኔ ግንኙነት ነው አሁን አፋብን የሚባለው ግንቦት 7። ይህም የፖለቲካ ኃይል ኩሽነን ለሚሉት ኃይሎች የታመነ ነው። ለወያኔ የበታችነት ስሜት የታመነ ነው። ስለዚህ ወያኔ የላካቸው ኃይል ዋና ዋናዎቹን አማራዎች የገደለ ኃይል ወያኔ ሊገዳደር ስለማይችል አሁን ያለውን አፋብንን አናምነውም። የአማራም ህዝብ አልተቀበለውም። ጎንደሬው አልተቀበለውም። አሁን ደግሞ ወሎዬውም እየተቀበለው አይደለም። ሸዋዬ እየተቀበለው አይደለም። አሁን የጎጃምና የወያኔ ግንኙነት የግንቦት 7 አመራርነት ነው አፋብን የሚባለው። ስለዚህ አንቀበለውም። ኢንጂነር ይልቃል አንተ ፖለቲካም አታውቅም። የህልውና ትግል ምንድን እንደሆነ የእውነት ለመናገር ያው አይዶን ነው የሚፈቅድልህ ሚዲያ ካገኘ እኔ አንተ ጋር ብወያይ ደስ ይለኝ ነበረ። እንደ ላንተ ስል በቪዲዮ ሙሉ አውጥቼ ብወያይ ምንም ፖለቲካ የሚባል ነገር የምታውቅ አይደለም። መሀይምና ደንቆሮ ሰው ነው። ይቅርታ ወንድሙን ደንቆሮ ብሎ መሳደብ መጽሐፍ ቅዱስ አይፈቅድም፣ እግዚአብሔር ቃል አይፈቅድም። ግን ፖለቲካሊ ማለት ነው ሌላ ስድብ ሳይሆን ፖለቲካል ስድብ ነው። ፖለቲካሊ መሀይም ነህ እና የምታውቀው ነገር የለም። የምታወራውን ነገር እያንዳንዱ ስንተች ብንውል መጽሐፍ ያሳትማል። ያንተ ስህተት አንዱም ነገርህ ትክክል አይደለም። ምክንያቱም የህልውና ትግል ምን እንደሆነ አታውቅም። የፖለቲካ ትግል ምን እንደሆነ አታውቅም። አጋርነት ለምን እንደሚፈጠር አታውቅም። ስትራቴጂክና ታክቲካል አጋርነት ምን እንደሆነ የምታውቀው ነገር የለም። በሰነድ የጻፋችሁትን ታክቲካል ብለህ ልታመጣው ሞክራል። ይሄ ነው። ስለዚህ ኢንጂነር ይልቃል ያመጣው ቅዠት አይሳካም ነው። የጎጃምና የወያኔ ግንኙነት እዛው ከግንቦት 7 ጋር ሞክረው። በጣም የሚያሳዝነው ነገር ደግሞ ጎጃም ላይ አሁን ፖለቲከኛ ጠፍቷል። ጎጃም ላይ በሙሉ ለጎጃም ለጎጥ ብሔርተኝነት ብለው የጎጃም ብሔርተኞች ሆነዋል። ኢትዮጵያዊ ብሔርተኛ ወይም ፖለቲካ የሚያውቅ ሰውም የለም። የክርስቲያን ታደነው ታስሯል። ደሳለኝ ጫኔ ነው ብቻውን አቅም የለውም። ከዛ ውጭ ያሉት ድንኮች ናቸው። አመሰግናለሁ።